ሰላም የመሌቲዩብ ቤተሰቦች እንደምን አላችሁ? ዛሬ በክፍል 2 በጣም ወሳኝ ነገር ይዘን መጥተናል። የፌስቡክ፣ የቲክቶክ ወይም የባንክ አካውንታችሁ ፓስወርድ ተሰርቆ ይሆን? ብዙዎቻችን ፓስወርዳችን ተሰርቆ ወይም ሀክ ተደርጎ ሳናውቅ እንቀራለን። ዛሬ የትኞቹ ፓስወርዶቻችሁ ለአደጋ እንደተጋለጡ በሰከንድ ውስጥ የምታውቁበትን ዘዴ አሳያችኋለሁ። መጀመሪያ ወደ ስልካችሁ ሴቲንግ ውስጥ ገባላችሁ። ሴቲንግ ይኸው እዚህ ጋር። ከዛ ምን ወደ ጉግል የሚላል ጉግል ወደ ታች ወረድ ስትሉ ጉግል የሚል ታገኛላችሁ። ጉግል ትጫናል። ከዛን ኦል ሰርቪስ ላይ ታደርጉታላችሁ። እችን ትጫናል። ከዛን ወደ ታች ወረድ ስትሉ ምን ታገኛላችሁ? አውቶ ፊል ዊዝ ጉግል የሚል እሱን ትጫናል። ከዛን እሱን ከተጫናችሁ በኋላ ጉግል ፓስወርድ ማኔጀር የሚላለ እሱ ውስጥ ገባል። ከዛን እዚህ ጋር አካውንትስ ቼክአፕ ሴቲንግ የሚላለ ምን ላይ ታደርጉታላችሁ? ቼክአፕ የሚለው ላይ ታደርጉታላችሁ። እናንተ ቼክአፕ የሚለው ላይ ስታደርጉት 3 ነገሮች ያመጡልናል። አንደኛው በአረንጓዴ ቀለም ኖ ኮምፕሮማይዝድ ፓስወርድስ የሚላለ፣ ሁለተኛው ደግሞ 6 ሪዩዝድ ፓስወርድስ አለ፣ ሶስተኛው ደግሞ 12 ዊክ ፓስወርድስ አለ። የመጀመሪያው ኖ ኮምፕሮማይዝ በአረንጓዴ ቀለም የሚያሳይ ምንድነው? ይህ ከሆነ ፓስወርዳችሁ ጠንካራና አስተማማኝ ነው ማለት ነው። ሁለተኛው ደግሞ ቢጫ ቀለም የሚያሳይ ከሆነ ለ6 አፖች አንድ አይነት ፓስወርድ ተጠቅማል እያለኝ ነው። እዚህ ክሬት ዩኒክ ፓስወርድ የተለየ ፓስወርድ ተጠቀም እያለኝ ነው እዚህ ጋር ሁለተኛው። ሶስተኛው ደግሞ 12 ዊክ ፓስወርድ ውስጥ ተጠቅመዋል። ስለዚህ ዊክ ፓስወርድ በቀላሉ ሊገመት የሚችል ፓስወርድ ተጠቅመዋል እያለኝ ነው ሶስተኛው። ስለዚህ ጠንካራ የሆነ ፓስወርድ ተጠቀም እያለኝ ነው ማለት ነው። እንግዲህ ስልካችሁን አሁኑኑ ቼክ አድርጉ። ይህ መረጃ ከጠቀማችሁ ቪዲዮውን ላይክ አድርጉት። በቀጣዩ የመጨረሻ ክፍል 3 ደግሞ ስልካችሁ ላይ ተደብቀው መረጃ የሚሰርቁ አፖችን እንዴት እንደምናጠፋ እናያለን። እንዳያመልጣችሁ ሰብስክራይብ አድርጉ። አመሰግናለሁ።